አሁን ደግሞ በገበር እንቆርጣለን። ገበር ወደ ልብሱ ከዛ እንቆርጣለን ማለት ነው። ይሄኛው በሁለት እንደዚህ እናጥፋለን። እንደዚህ በሁለት ካጠፍን በኋላ ይሄኛው ማለት ነው አሁን ከወገቡ በላይ እንደዚህ ቆርጠን በገበር ወደ ልብሱ እንወስዳለን ማለት ነው። አሁን ከትከሻ ወደዚህ ማለት ነው። ከትከሻ ወደዚህ ከወገብ በላይ ከትከሻ እስከ ወገብ 40 ሴንቲሜትር ነው። አሁን ከዚህ 1 ሴንቲሜትር የምንሰፋበት እናደርጋለን ወደ ውስጥ ማለት ነው። ከዚህ ወደዚህ 40 እናደርጋለን። 40 ሴንቲሜትር ፕላስ የውስጥ ደግሞ በዚህኛው የወገብ 1 ሴንቲሜትር ተጨማሪ እናደርጋለን ማለት ነው። ቁመቱ አሁን ጠቅላላ ከዚህ ወደዚህ ስንት ይሆናል ማለት ነው? 42 ሴንቲሜትር ይሆናል ማለት ነው። እንደዚህ 42 ሴንቲሜትር አድርገን እናሰምራለን ማለት ነው። በዚህ 42 ከወገብ በላይ 2 ሴንቲሜትሩ የውስጥ መስፊያ ማለት ነው። አሁን እዚህ ጋር ደረት ነው የምናወጣው። ደረት ደግሞ ከዚህ ከትከሻ ከዚህ እስከ የደረታችን ልኬት በአራት አካፍለን የምናገኘውን እዚህ ጋር እናስቀምጣለን ማለት ነው። 23 ይሆናል። እዚህ ጋር 23 ይሆናል ማለት ነው። ይሄኛው የደረት ልኬት የምናሰምርበት ነው። ደረታችን እዚህ አካባቢ ነው ማለት ነው። ደረት እዚህ ጋር ነው። ከዛ አሁን ልኬታችን ማስቀመጥ ማለት ነው። አሁን ለምሳሌ ትከሻችን 40 ነው። እዚህ ጋር የምናስቀምጠው 20 እዚህ ጋር ማለት ነው። 20 ነው የምናደርገው። ደረት ደግሞ እዚህ ጋር 96 ሴንቲሜትር ነው ሲካፈል ለ4 እዚህ ጋር ለ4 ነው። ትከሻ ለ2 ነው። እዚህ ጋር ለ4 ነው። 24 ይመጣል ማለት ነው። እዚህ ጋር 24። ወገብ ደግሞ 84 ሴንቲሜትር ነው። 21 ይሆናል ማለት ነው ሲካፈል ለ4። እዚህ ጋር ወገቡ እዚህ ጋር ዳርት ስለምናስቀምጥ ፕላስ 2 ሴንቲሜትር እናደርጋለን። እዚህ ጋር 2 ሴንቲሜትር የዳርት እዚህ ጋር 2 ሴንቲሜትር ማለት ከዚህ ወደዚህ 23 እዚህ ጋር እናደርግና እዚህ ጋር ሚድል መሀል ላይ ማለት ነው ወደዚህ እናደርጋለን። ይሄ ዳርት የምናሰምርበት ማለት ነው። እዚህ ጋር እነዚህ እናስቀምጣለን ማለት ነው። ከዛ በዚህ ቅርጽ እናወጣዋለን። እዚህ ጋር እናሰምረዋለን ማለት ነው። በዚህኛው 1 ሴንቲሜትር በዚህኛው 1 ሴንቲሜትር አድርገን እዚህ እናገናኘዋለን። እንደዚህ አድርገን እናሰምረዋለን ማለት ነው። አሁን የአርምሆል እናወጣለን። ይሄ አርምሆል እዚህ ጋር ከርቡ ማለት ነው። እጅግ ወደዚህ 20 እናደርግናል። ወደዚህ እናምጣታለን 20 እዚህ ጋር ከዚህ ወደዚህ እናገናኘዋልና በመስመሪያ እዚህ ጋር እናሰምራለን ማለት ነው። እዚህኛው ደግሞ 2.5 ወደ ታች ወረድ ብለን እዚህ ጋር እናሰምራለን። የአንገታችን ልኬት እዚህ እናስቀምጥና ከዚህ ወደዚህ እናሰምራለን ማለት ነው። በዚህኛው እንወስዳለን ማለት ነው።
ደረት ነው 24 እዚህ ጋር የውስጥ እንጨምርበትና እዚህ ጋር ይመጣል ማለት ነው። ይህኛውን እንደዛ እንጨምርበታለን የውስጥ እንደዚህ አድርገን እናሰምራለን ማለት ነው። አሁን እዚህ ጋር እንደዚህ አድርገን ከዚህ ጀምሮ ወደዚህ ይመጣል ማለት ነው። ከርቭ እንሰራለን እዚህ ጋር እንደዚህ አድርገን እናወጣለን። አሁን ጨርሰናል። አሁን መቁረጥ ማለት ነው ልብስ ይችኛዋ እኩል ነው ደግሞ እዚህ ጋር በምልክት እናደርጋለን ማለት ነው። ይሄኛው ከወገብ በላይ ማለት ነው። አሁን ፊት ለፊት የኋላም እንቆርጣለን በዚህ ማለት ነው። የኋላም በዚህ ልክ እንቆርጣለን ማለት ነው። ኦኬ አሁን ደግሞ የኋላ እናወጣለን ማለት ነው። የኋላ እንደዚህ አድርገን እናወጣለን። ይሄኛው ፊት ለፊት ነው። ይሄኛው የኋላ በዚህ ጋር ዚፕ ስለምናደርግበት ይሄኛው እንቆርጠዋለን የኋላ ማለት ነው። አሁን ይሄኛው ከዚህ ተጨማሪ እናደርግበታለን እና ይሄኛው የዚፕ ነው 4 ኢንች 4 ሴንቲሜትር 4 ሴንቲሜትር አድርገን ወደዚህ 4 ሴንቲሜትር የዚፕ 4 ሴንቲሜትር የዚፕ እናደርጋለን ማለት ነው። የኋላው እዚህ ጋር ይሄኛው ዚፕ ስንሰራ እንደዚህ ይታጠፋል ማለት ነው። እኩል ይመጣል በኋላ። አሁን በዚህ ልክ እንቆርጣለን ማለት ነው። ይሄኛው የፊት ለፊት ይሄኛው የኋላ ማለት ነው። እዚች ጋር ምልክት እናደርጋለን። አሁን ይሄኛው ማለት ነው የፊት ለፊቱ እዚህ ጋር ይሄ አርምሆሉ የፊት ለፊቱ ትንሽ ወደ ውስጥ እንደዚህ 1 ሴንቲሜትር ማስገባት አለብን ማለት ነው። ይሄኛው በዚች ጋር 1 ሴንቲሜትር የፊት ለፊቱ ማለት ነው። የኋላው እንዳለ ነው የሚሆነው። ይሄኛው ግን እንደዚህ አድርገን ወደዚህ ቅርጽ ቆንጆ ቅርጽ እናወጣለን ማለት ነው። ይሄኛው የፊት ለፊቱ ያኛው ደግሞ የኋላ ማለት ነው። አሁን ይሄ በዚህ ልክ ልብሱን እንቆርጣለን ማለት ነው። ይሄኛው ጊታር ልብስ ስንሰራ የፊት ለፊቱ ከዚህ እና አሁን ቤተሰብ በዚህ በገበሩ ልክ የቆረጥ ነው ወደ ልብሱ እናወጣለን በዚህ ልክ ማለት ነው። አሁን ይሄ የፍሮንት ማለት ነው። ይሄኛው ነው ልብሳችን። ይሄ በዚህ ዳብል እናጥፈዋለን ማለት ነው።
አሁን ይሄ ከወገብ በላይ ነው። የሽፎናችን ከወገብ በላይ ይሄ ነው። አሁን ገበራችን የቆረጥነው ከላይ አድርገን በዚህ ልክ እንቆርጣለን ማለት ነው። አሁን ይሄ ገበሩ ነው፣ የውስጥ ገበሩ ይሄ ቆርጠናል፣ የፊት ለፊቱ ማለት ነው። በዚህኛው ልክ በራሷ እንቆርጣለን ማለት ነው። በጣም ቀላል ነው። አሁን እንቆርጣለን ማለት ነው። ሽፎናችን በገበሩ ልክ በዚህ እኩል እንዲመጣ ማለት ነው። እንደዚህ አድርገን እንቆርጣለን ማለት ነው። አሁን ይሄ ጨርሰናል ማለት ነው። አሁን የአንገት ቅርጽ ማውጣት ነው የሚቀረው። አሁን የአንገት ቅርጽ እናወጣለን ማለት ነው። ይሄኛው የአንገት ነው። በዚህኛው 3 ተኩል እናደርጋለን፣ እናንተ በምትፈልጉት ልኬት ማለት ነው። ከዚህ ወደ ታች ደግሞ የአንገቱ ወደ ቁመቱ ይሄ 7 ተኩል እናደርጋለን። እዚህ እንደምታዩ 7 ተኩል። ይሄኛው የ7 ተኩል ግማሽ ወደዚህ እናደርጋለን። 7 ተኩል 3 ተኩል እናደርጋለን ማለት ነው። ይሄ ግማሽ ከዚህ ቅርጽ እናወጣለን ማለት ነው። ይሄኛው እንደዚህ አድርገን አሁን ቅርጽ እናወጣለን ማለት ነው። እንደዚህ አድርገን እንደምታዩት እንደ ልብ አይነት ቅርጽ ይወጣል ማለት ነው። አሁን እንቆርጠዋለን። አሁን የአንገት ቅርጹ ማውጣት ማለት ነው። ይሄኛው እንደዚህ አድርገን እንደምታዩት በዚህ ልክ እናንተ በምትፈልጉት ሬክታንግል ከፈለጋችሁ ሬክታንግል፣ እንደዚህ ከፈለጋችሁ ደግሞ እንደዚህ ማለት በዚህ ራሷ አሁን ይቺ ታይታላችሁ ሼፓ ማለት። አሁን የአንገት ቅርጹ እናየዋለን ማለት ነው። እንደዚህ አድርገን እንደምታዩት እንደዚህ ሆናል ማለት ነው። መጀመሪያ እነዚህ ነው ቅርጹ። የሽፎኑ ከላይ ደግሞ እንደዚህ አድርገን ከላይ ይሰፋል ማለት ነው። እንደዚህ ይሆናል። እንደምታዩት እንደዚህ ይሆናል። አሁን የኋላ በፊት ለፊቱ ያወጣነው ልብስ ማለት ነው። በራሱ ማስወጣት እንችላለን። ከፈለግን በገበሩም አለ፣ እንደፈለግን እናደርጋለን። በገበሩም ከፈለጋችሁ መጀመሪያ ማስወጣት። ይሄኛው እንደዚህ ታደርጉና ይሄኛው ስፔስ ደግሞ 1 ከግማሽ ወይም ደግሞ 4 ሴንቲሜትር እንደዚህ የዚፕ ማለት ነው። የዚፕ በዚህ ትርፍ እናደርጋለን ማለት ነው። ይሄኛው ይቆረጣል። ይሄ የዚፕ ነው የኋላ ማለት ነው። ከዛ አሁን በዚህ ቅርጽ ልክ እናወጣለን ማለት ነው። የፊት ለፊት እና የኋላ ማለት ነው። ይሄኛው እንደምታዩት እንደዚህ አድርገን በዚህ ልክ የኋላ እናወጣለን ማለት ነው። አሁን የኋላ አንገት እናወጣለን እንደዚህ ማለት ነው። 1 ከግማሽ እንደዚህ አድርገን እዚህ እንደነገርኳችሁ ይሄኛው ከዚህ ወደዚህ የዚፕ ነው። ይሄ ቀጥ ብሎ ማለት ነው ወደዚህ። አሁን ይሄኛው የአንገት ነው የምናወጣው። ይሄኛው የአንገት የኋላ ማለት ነው። ይሄኛው እንደምታዩት ይሄኛው ዚፕ ነው የሚሆነው። ይሄኛው የኋላ የዚፕ እንደዚህ ይሆናል እና እኩል ይመጣል ባላ ሲሰፋ ማለት ነው። ይሄኛው የኋላ ነው። ይሄ የፊት ለፊት። አሁን በትኝ አያሳያቸዋለሁ። እንደምታዩት ይሄ ይመስላል መጨረሻው። ቢቃው እንደምታዩት በዚህ በጥቱ ያማ ይሄኛውም እንደዛ
ቪ ሼፕ እንደምታዩት ይሄ ይመስላል ማለት ነው። ከላይ ይሄ ይመስላል አሰራሩ። ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አመሰግናለሁ ቤተሰብ ሁላችሁ።